ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? ኧረ በለው ከስንት ጊዜ በኋላ እኔ አላምንም። እኔ እኮ ሁሌ ነው የምላችሁ ዩቲዩበሮች አብሮ መስራት ሲያቆሙ የተጣሉ የሚመስላችሁ ሰዎች እኔን ጨምሮ የተጣሉ የሚመስለኝ የሆነ ብቻ ያልተመቻችሁ የሆነ ነገር ይመስለኛል። ግን ሁሌም አብሮ ናችሁ እንደምላችሁና ሩታና ሀይሚ እንግዲህ ቪዲዮ መስራት ካቆሙ 2 አመት ሊሆናቸው ነው። ኢቭን ሰርጓ ላይ ራሱ ሀይሚ አልተገኘችም። ያኔ እንደዛ ሲሆን ሀይሚና ሩታ በቃ ተጣልተዋል። ብዙዎቻችን ከናብርሽ ጋር ማሰረው ስለተጣሉ ነው ምናምን እያል ነበረ። ግን ደግሞ ሁሉም በራሳቸው ወዝ እየመጡ ስለሆነ ነው ሀይሚም ከብሩኬ ጋር ማስራ ስታቆም በቃ ከሱ ጋር ስሪ ብለው እና አብረሽም የራሳቸውን ድራማ የጀመሩ እንጂ ከካሜራ ጀርባ በእርግጠኝነት አብረው ናቸው። ግን እኔ በጣም ግርም ያለኝ ነገር ምን እንደው ታውቃላችሁ? ሩታ ስትወል ሀይሚ እንደው አንድ ቀን ወንድሜ ልጅ ብላ ሄዳ ሳታይ እኔ ራሱ በጣም ነው የሚገርመኝ። አይገርማችሁም? እኔ ይገርመኛልና ግን እነሱ ከካሜራ ጀርባ አብረው እንደሆኑ ነው የተረዳሁትና ከስንት አመት በኋላ እንደዚህ ሲሞጋገሱ አያቸው እንጂ እስከዛሬ ሀይሚና ሩታ የሚገናኙበት ነገር አንድም ቀን አይቻላል። ኢቭን ፓርቲ ላይ ራሱ አብረው አይቻቸው አላቅምና ትናንትና እንግዲህ ብቻ ብዙዎቻችን የተጣሉ የሚመስለን ሰዎች አለን። ግን ከካሜራ ጀርባ አብረው ናቸው፣ ከፊት ግን አብረው አይመጡም። ምክንያቱም የሚሰሩትን ስራ ስለሚያበላሽባቸው ይመስለኛል። ሀይሚም ድራማ ውስጥ መነካካት አትፈልግም፣ እነ ሩታም የሀይሚን ስራ ማበላሸት አይፈልጉም። እዚህ ጋር እነ ሩታ ጋር እየሰራች ሀይሚ ብሩኬ ጋር ብትሆን አይመጣም፣ ሁለት ባንድ አይሄድላትም። ስለማይሄድ ነው አንዳንዴ ኤፋ ይገባል መሀል ላይ እንጂ የአብረሽ ቤተሰቦች እዚህ ድራማ ውስጥ አብዛኛውን ጊዜ መቀላቀል አይፈልጉም። ትልቁ ሀቱ ግን በቃ ዘው ብላ ገብታበታለች። አሁንም እየሄደችበት ነው እና ትልቅ እየወንድሙና ታናናሾቹ ሲለቁ ታላላቆቹ ተተክተዋል መሰለኝ። ብቻ ተጣልተው የሚመስላችሁ ሰዎች የተጣሉ የሚመስላችሁ ሰዎች ከስንት አመት በኋላ ከ2 አመት በኋላ እንግዲህ እንደምታዩቸው አብረው ማለት ነው። አብረው ሳይሆን ኮንግራ እየተባባሉ እየተመሰጋገኑ ነበረ ማለት ነው። ሀይሚን ባለፈው ሩታ 200K ነው ምናምን ስትገባ ኮንግራ ስትላት ነበረ። ሩታም እንዲሁ እንግዲህ ኮንግራ እያለቻት ነበረ። ከነዚህ ማንኳ ጠፍቶባት ሩታት ኮንግራ ትንሱዬ ብላ ጽፋለች። ኧረ ጉድ እናንተ! እንደው ሰው በዚህ ልክ ይረሳሳል። ከዛ ሀይሚ ደግሞ ትንሱ ብላ የሆነ ስቲከር ልካላታለች እና ሀይሚና ሩታና ትንሱ በጣም የተቀራረበ ጓደኝነት አላቸው። ከምንም በላይ ግን ደግሞ ከሀይሚ ጋር ጓደኝነታቸው እንደቀጠለ ነው እና ሁሉም ኢንስታግራም ላይ እንዳለ በቃ ስቶሪያቸው የሀይሚ ፎቶ ነው፣ የሀይሚ ቻናል ነው እና ሀይሚዬ ደስ ብሎኛል እንደዚህ ስላኮራሽን። ደግሞ 300K የራሱ የገባሽበት መንገድ እንዴት ደስ እንደሚል ክብርሽን ጠብቀሽ በስነ ስርዓት የማይሆን ስራ ሳትሰሪ ከአንድ ሰው ጋር ሰርተሽ ነው እዚህ ጋር የደረስሽው እና በቃ በጣም ነው መኮራብሽ የኔ ቆንጆ። ሁሉም ሰው ነው የሚኮራብሽ በነገራችን ላይ። ምክንያቱም የማይሆን ስራ ሰርተሽ አይደለም፣ ራስሽን አዋርደሽ አይደለም፣ ክብርሽን ጥለሽ አይደለም። ክብርሽን ጠብቀሽ ከአንድ ወንድ ጋር ልክ እንደ ሌሎች ዩቲዩበሮች ከ10 ወንድ ጋር ሳትሰሪ 10 ወንድ ሳታቅፊ ከብሩኬ ጋር ብቻ ተጣላችሁም ተታረቃችሁም ከሱ ጋር ብቻ አብረሽ እዚህ በመድረስሽ በጣም ነው ደስ ያለኝ፣ የኮራውብሽ የኔ ቆንጆ ማለት ነው። ከዛ ውጭ ደግሞ በትናንትናው ፍራንክ እንግዲህ ብዙ ሰው አንዳንዶች ደብሯቸዋል፣ ግን ብዙም በመጥፎ ሳይድ አላዩትም። እኔ እንደውም እንደ ድራማው እኔ እንጃ አኛ አርጋችሁ ምትበላት ነበር የመሰለኝ። ሲቀጥል ደግሞ እኔ ሀይሚ እንደዚህ አይነት ስራ ይቅርብሽ ስል አንቺ አቀሳሳሪ፣ አንቺ ምናምን ለማቀሳሰር ነው የምትፈልጊው። እነሱ ድራማ እንዲጀምሩልሽ ትፈልጊያለሽ እንዴ? ይጀምሩ። መጀመር ቻናላችሁን ያሳድጉ። የሚጀምሩት ለራሳችሁ እንጂ ለእኔ አይደለም እኮ የኔ ውዶች። አቀሳሳሪ ምናምን የምትሉኝ ሰዎች አላችሁ። ላላ ምንድን ነው እናንተ ከራሴ ላይ አልወርድ አላችሁ፣ ከራሴ ላይ ፍጥ አላችሁ። ሽንቴ ምሬ እንደሆነ አላችሁ። እኔ አከበርኳችሁ፣ ግን አናቴ ላይ ፍጥጥ ነው የኔ ተመልካቾች። በቃ ኦ ማይ ጋድ የሀይሚ ፕሮፋይል ምናምን ታደርጉ ሰዎች አሁንማ እንዲህ ነው አናቴ ላይ ወጣችሁብኝ። በቃ ሽንቴ ምሬ እንደሆነ አላችሁ። እንከባበር ብንከባበር አይሻልም? በቃሽ እንደፈለጋችሁ። እኔ ኮትቻችኋለሁ። እንደፈለጋችሁ መስደብ ትችላላችሁ፣ መካርበት ትችላላችሁ። እኔ አሁን ተመልካቾች ናችሁ፣ እየመጣችሁ እያያችሁ ኮሜንት እየተሳደባችሁ ለምትሄዱ ዞሮ ለኔ እየጠቀማችሁ ስለሆነ አልቦልካችሁም፣ አልሰድባችሁም። ክበሩልኝ የኔ ውዶች። እስከነ ስድባችሁ እስከነ ምናምናችሁ አብረን እንቀጥላለን። ከዛ ውጭ ግን እኔ ሀይሚና ብሩክ እንዲጣሉ ምፈልግ አይነት ሰው አይደለሁ በተአምር ማለት። ድራማ እንዲጀምሩልሽ ትፈልጊያለሽ?
የሚጀምሩት ለራሳቸው እንጂ ለኔ አይደለም። የኔ ወዶች ለነሱ ነው እንጂ ለኔ አይደለም። እኔ እኮ እየሰራው ነው። ምንም ይሁን ምንም መፈትፈቴን አልተውኩም። ዞሮ ዞሮ እኔ ፍትፈታዬን እየሰራው ነው። ስለዚህ እነሱ ድራማ ጀመሩም አልጀመሩም ለኔ ምንም የሚጨምር የሚቀንስብኝ ነገር የለም። ሲቀጥል እኔ በሌላ ሰው መስራት እችላለሁ፣ ግን ይደብረኛል። በቃ በእነሱ ስለለመድኩ በቃ ስለነሱ ማውራት እንጂ ስለሌላ ሰው ላውራ ብል ሙዴ ራሱ አይመጣልኝም። በዛኛው ቻናል ስለነሩ ታወራለሁ፣ ግን በቃ የሆነ ዝም ብሎ ሙድ አይመጣም። ለነሃይሚ ሳወራ ስለነሃይሚ ሳወራ በቃ በኮንፊደንስ ነው ማወራው። ሁሉ ነገር አውቃለሁ። ከመጀመሪያ እስካሁን ድረስ አብሮ ምን እንዳሳለፉ እያንዳንዷን ቪዲዮ ዲቴል ሁሌ ስለማይ ለማውራት አስተያየት ለመስጠት ራሱ በምታውቁት ባያችሁት ነገር ላይ እንጂ ባላያችሁት ነገር ልክ የሆነች አንድ ቪዲዮ አይታችሁ አሁን የተፖስተ ብቻ አይደለም፣ ከዱሮ ከስር መሰረቱ ስለማቅ ስለነሱ አስተያየት መስጠትም ይመቸኛል። መስጠትም ደስ የሚለኝ በእነሱ ነው። በሌላ ሰው መስራት ስለማይመቸኝ እንጂ መፈትፈት ከፈለኩ በጣም ብዙ ሰው አለ መፈትፈት የምችልበት፣ ግን እኔ አልፈልግም። በእነሱ ነው መስራት የምፈልገው። እነሱ ድራማ ጀምሩም አልጀምሩም መፈትፈታችን እስካላቆምን ድረስ ከፈለግን በሌላ መፈትፈት ስለምንችል ማለት ነው። ለፍትፈታ ደግሞ እና እኔ እነሱ እንዲጣሉ የምፈልግ አይነት ሰው አይደለሁም። እነሱ አብረው እንዲቀጥሉ በፍቅር እንዲኖሩ እንጂ ሌላ እኔ እነሱ ተጣልተው ምናምን ማየት አልፈልግም። በተለይ ሀይሚዬን ሲከፋት ማየት አልፈልግም። በጣም ነው መወዳት፣ በጣም ትመቸኛለች። ግን አንዳንዴ የሚወዳችሁ ሰው ነው ጥሩ አስተያየት የሚሰጣችሁ። የማይወዳችሁ ሰው አስመሳይ የሆነ ሰው እያስመሰለ ይቀጥላል። እየተሳሳተች ሀይሚ እያየ ጎበዝ ሂጅበት፣ አልተሳሳትሽም፣ ሁሌ ትክክል ነሽ የምትሉ ሰዎች፣ ሰው ሆኖ ማይሳሳት የለም። ሰው ልጅ ሁሌ ትክክል አይሆንም። የሆነ ቀን ይሳሳታል። ያኔ ደግሞ ይህ ስህተት ነው፣ ይህንን አስተካከይ የሚላት ሰው የሚወዳት ሰው ነው የሚመክራት። ገባችሁ አይደለ? ስለዚህ እኛ የሆነ አስተያየት እንደዚህ አይነት ስራ ይቅርብሽ አለሽ ብላችሁ አንቺ አቀሳሳሪ ሀይሚ ሁሌም ትክክል ናት የምትሉ ሰዎች ጅል ናችሁ። ግን ህፃነት አለባችሁ። ሰው ሆኖ ማይሳሳት የለም። ሁሌም ሰው ትክክል አይሆንም። የፈለገ አዋቂ ይሁን የፈለገ ጎበዝ ይሁን ሰው ሁሌ ትክክል ሆኖ አያውቅም። የሆነ ቀን ይሳሳታል እና ያን ስህተቱን ደግሞ ማረም። እንደዚህ አትስሩ ማለት ነውር አይደለም። የሚመክር የሚወዳችሁ ሰው ነው። ሀይሚ ጎበዝ ናት፣ በደንብ እናውቃለን። ስርዓት ያላት ልጅ ናት፣ አሁን እናውቃለን። ግን አንዳንዴ ደግሞ የሆነ ብሩኬን የሚያሳጣት የሚያስደብር ነገር ስትሰራ ታይ፣ ይሄ ፍራንክ ይቅርብሽ ማለት ነውር ነው ብዬ አላስብም። ትናንትና ብሩኬ ታችሳል፣ ብቻውን ነው የመጣ። ፍቅር ቢሆኑ ባይጣሉ ምናምን አብሮ ይመጣ ነበረ። ግን ስለተደባበሩ እሱ ብቻውን የመጣ። ሀይሚም ክላሷቱን ምንቱን አይዶ ነው ብቻ። ብሩኬ ወይ ወደ ቤቱ ተመልሷል፣ ሀይሚ እዛ ትቷት ወደ አዲስ አበባ ተመልሷል ይመስለኛል። ብቻ በአጠቃላይ እኔ እንዲጣሉ መፈልግ አይነት ሰው አይደለሁም። በፍቅር እንዲኖሩ ነው የምፈልገው። እንደዛ የምታስቡ ሰዎች ካላችሁ ደግሞ ነፍስ ይማር። ነፍስ ይማርና ከሩታ ጋር እንግዲህ እንደዚህ ሞጋገሱ ስላየው ስለነሱ ትንሽ ላውራ ብዬ ነው። በኋላ እንገናኛለን። ባይ ባይ።